KFC የሰውን ስጋ ለምግብነት እየተጠቀመ እንደሆነ ያሳየበትን አነጋጋሪ ማስታወቂያ ያየሁትን ጉድ ላሳያችሁ። ፍራይድ ቺክን መሆኑ ቀርቶ ፍራይድ ሂውማን የሆነ ይመስላል። አንድ ሰው ጫካ ውስጥ ሲዘዋወር ማስታወቂያው ይጀምራል። ከዶሮ ጋር አይን ላይን ይተያያል። ነገሮች እንግዳ እየሆኑ የሚመጡት ይሄኔ ነው። የምትመለከቷት ሴት ሰውየውን ከዛፍ እየወረዱ ወደሚመጡ አምልኮ ወደሚመስል ስብስብ ተወስደዋለች። ሰውየውን ወደ ላይ ከፍ አድርገው ይሸሻሉ። በድንገት አንድ ትልቅ ወርቃማ እንቁላል ይዘው ይመጣሉ። እንቁላሉን የሚያመልኩት ይመስላል። ወርቃማ እንቁላል ምን እንደሚያመለክት የምታውቁ ታውቁታላችሁ። በመቀጠል ሴትየዋ ልጁን ወደ ሐይቁ ተወስደዋለች። ሐይቁ ፈሳሽ የምግብ ሶስ ይመስላል። ምክንያቱም የማስታወቂያው ርዕስ ራሱ ኦል ሄል ግሬቪ የሚል ነው። ሴትየዋ ሰውየውን ይዛ ወደ ሐይቁ ገልብጣ ትከተዋለች። እንደሚታየው መተንፈስ አቅቶት ትንፋሹ ይቆራረጣል፣ ይሞታል። ስታወጣው ልክ የተጠበሰ ፍራይድ ሆኖ ይወጣል። ከዛ ደስታቸውን ይገልጻሉ። ይህንን ምን እንበለው? ቀልድ ነው? ማስታወቂያ ነው? KFCን ሂውማን ሜድ ሲሉት የእውነት ካኒባሊዝም ማለታቸው ነው?